በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የሙሉቀን አረሳውም ዩቲዩብ ተከታታዮች ኢትዮጵያውያን፣ ኤርትራውያን፣ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ እንዲሁም ሕፃናት ሁላችሁም የኔ ሚዲያ ተከታታዮች በከበረው የክርስቶስ ሰላምታ ሰላም እላችኋለሁ። እንዴት ከረማችሁ? እንዴት ሰነበታችሁ? እኔ የፍጥረት ባለቤት እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እድሜ ሰጥቶኝ ጤና ሰጥቶኝ እንግዲህ አኑሮኝ እግዚአብሔር እዚህ ደርሻለሁ። እናንተ ደህና ናችሁ? ስራ ጥሩ ነው? ኑሮ እንዴት ነው? ህይወት እንዴት ነው? ያገባችሁ ትዳር እንዴት ነው? ያላገባችሁ እንደኔ ግራ የተጋባችሁ ብቸኝነት እንዴት ነው? እግዚአብሔር የተመሰገነ ይሁን። ያኑረን፣ እድሜ ሰጠን፣ ይህንን ጊዜ ያሳየን። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከኛ በእውቀት የበረቱ ከኛ በእውቀት የተሻሉ ብዙ ጸጋ ያላቸው እህት ወንድሞቻችን ሄደዋል። እኛ ግን እግዚአብሔር መቼ ማሪ ስለሆነ ከበዛው ምሕረቱ የተነሳ ከበዛው ቸርነቱ የተነሳ ኖረናል። ዛሬን ደርሰናል። እንኳን ለታላቁ ለአብይ ጾም በሰላም አደረሳችሁ አደረሰን እላለሁ። እንግዲህ ከብዙ ጊዜ በኋላ ዛሬ መጥቻለሁ። እንግዲህ ዩቲዩብ ረጅም ጊዜ ተቋርጦ ነበር። ሪዩዝ የሚባል ነገር አለ። የኔን መዝሙር ይሄ ስሜ አንተን የሚለውን መዝሙር ለቅቄ ድጋሚ ለቀኸዋል ብሎኝ ወደ 6 ወር ምናምን ያው ሳለቅ ቀርቻለሁ። ገንዘብ አይሰራም። መልቀቅ እችላለሁ ግን ገንዘብ አይሰራም እና በዚህ ምክንያት የተወሰኑ ወራቶች ቆይቼ እንግዲህ ዛሬ መጥቻለሁ። እንደ እግዚአብሔር መልካምና በጎ ፈቃድ የአብይ ጾም አሁን ዛሬ ዘወረደን አልፈን ቅድስት ምኩራብ ብለናል። አሁን ደግሞ ከፊታችን ደብረ ዘይት እያሉ እንግዲህ ብዙ በዓላት ይመጣሉ ከፊታችን። እዚህ ደርሰናል። አሁንም እግዚአብሔር ሁላችንን ያበርታን ያጠንክረን። ደግሞ ይህንን ጾም እግዚአብሔር በእውነት የምህረት ጾም ያደርግልን። ከልብ ጾመን ከልብ አልቅሰን ሀገራችን ኢትዮጵያ ሰላም የምትሆንበት ምድሪቱ ሰላም ወደ ምድራችን የሚገባበት ጾም ይሆንልን። እንግዲህ ዓለማችን ላይ ደግሞ ተወዳጆች እንደምንሰማው ጦርነት ነው፣ ችግር ነው። በተለይ በስደት ያሉት ወንድሞቼ በጣም እናንተን ነው የማስበው። እግዚአብሔር በሚያውቀው እንደው እግዚአብሔር ባላችሁበት አሁንም ይጠብቃችሁ፣ ከክፉ ይጠብቃችሁ። እንግዲህ ልናደርግ የምንችለው ባለን አቅም በጸሎት ነው ልናገዛችሁ የምንችለው። ያው ቤተክርስቲያን ስለተማረኩና ስለተሰደዱ ሰዎች እንማልዳለን ይላል የቅዳሴ በእንተ ቅድሳት በሚለው ጸሎታችንና ያው እኛም እንግዲህ በአቅማችን እንጸልያለን። እግዚአብሔር ባላችሁበት ይጠብቃችሁ። በስደት ያላችሁት ወንድሞቻችን በእውነት ይሄ መከራ አልፎ እግዚአብሔር አኑሮናል ብላችሁ አመስግናችሁ በሰላም ሀገራችሁ እንድትገቡ እግዚአብሔር ያበርታችሁ ያጠንክራችሁ ላለው እንግዲህ ዛሬ የመጣሁበት ምክንያቴ ተወዳጆች ለብዙ ጊዜያት ለብዙ ወራት ይዞኝ ነበረ ዩቲዩብ። ምንድነው ያዘኝ? ይሄ ኮፒራይት ማለት ነው። የራሴን መዝሙር ደግሜ ስለለቀቅኩ ነው ያዘኝ። በዛ ምክንያት ረጅም ጊዜ ሳለቅ ቀርቻለሁ። አሁን እንደ እግዚአብሔር መልካምና በጎ ፈቃድ ከፊታችን አርብ ጀምሮ የሚለቀቅ መዝሙር አለ። ለብቻዬን እንዴት እችላለሁ የሚል አዲስ ዝማሬ ይዤላችሁ መጥቻለሁ። ያንን ዝማሬ ፊታችን አርብ ይለቀቃል። ስለዚህ ከወዲሁ ተዘጋጅታችሁ አገልግሎቱን ሼር እንድታደርጉ ኮፒ ሊንክ ነው የሚባለው። ኮፒ ሊንክ ሼር እያደረጋችሁ ለሁሉም እንዲደርስ እንድታደርጉ በእግዚአብሔር ፍቅር ጠይቃለሁ። እንግዲህ በእናንተ ፍቃድ፣ በእግዚአብሔር ቸርነት፣ በእግዚአብሔር ኃይል መቼም ከሰው የሚሆን የለም። እናንተ ደግሞ ስላገዛችሁ ዩቲዩቤ ወደ 84,000 ደርሷል። ያው በመሀል ተቋርጦ ነበር። አሁን ደግሞ ከዚህ በበለጠ ደግሞ ካገዛችሁ ከጎኔ ከሆናችሁ ሀሳብ በመስጠት በገንዘብ በመደገፍ ከኔ ጋር ከሆናችሁ ከዚህ በላይ ብዙ ስራዎች እንሰራለን። በጉጉት እንድትጠብቁኝ። አሁን ዛሬ የመጣሁበት ዋናው ምክንያት ምንድነው? የፊታችን አርብ የሚለቀው ዝማሬ አለ፣ የሚያጽናና የንስሐ ዝማሬ። ያንን ዝማሬ ስለምለቅ ከወዲሁ እናንተ እንድትዘጋጁ ሼር እንድታደርጉ መልእክቱ ለሁሉም እንዲደርስ መልካምነት ከዚህ ስለሚጀምር ይህንን መልእክት እንድታደርሱ በታላቅ ትህትናና አክብሮት የከበረ መልእክቴን አስተላልፋለሁ። እንግዲህ ሀደራ በምትወዷት ኪዳነ ምሕረት ስም ጠይቃችኋለሁ። መልእክቱ ለሁሉም አድርሱ፣ ሼር አድርጉ፣ ቪዲዮ በደንብ እንዲታይ አድርጉልኝ። ለዚህ መልእክትን የመጣሁት ይለቀቃል ዝማሬው። በታላቅ ጉጉት በታላቅ ናፍቆት እንድትጠብቁኝ ጠይቃለሁ። ከአንድ ዝማሬ በኋላ እንለያያለን ማለት ነው። አንድ ዝማሬ አብረን እንዘምራለን። ጥያቄ መልስ ስላጣው መጣው ከደጅ ሱባኤ ገባው። ማናፍሮ ያውቃል ባንቺ ለምኖ በኪዳንኪ ተማጽኖ። ለጥያቄ መልስ ስላጣው መጣው ከደጅሽ ሱባኤ ገባው። ማናፍሮ ያውቃል ባንቺ ለምኖ
በኪዳንኪ ተማጽኖ የነፍሴ ረፍቷ ታዛ መጠጊያ ካንቺ ተገኝቷል የሞት መውጊያ በሰላምታሽ ድምፅ ተባርኳል ቤቴ የጌታዬ እናት ለኔም እናቴ ለጥያቄ መልስ ስላጣው መጣው ከደጅሽ ሱባኤ ገባው ማናፍሮ ያውቃል ባንቺ ለምኖ በኪዳንኪ ተማጽኖ ጉልበቴ ዝሎ ቀልዬ ሳለሁ በኪዳን ጥላሽ ተስፋ አግኝቻለሁ ደጅሽ መጥቼ ኃይሌ ታደሰ ያሳዳጆቼ ምክር ፈረሰ ለጥያቄ መልስ ስላጣው መጣው ከደጅሽ ሱባኤ ገባው ማናፍሮ ያውቃል ባንቺ ለምኖ በኪዳንኪ ተማጽኖ የዝናቡ ምንጭ ፈጣን ደመና ከሴቶች ሁሉ ክብርሽ ገናና አንድያ ልጅሽ ወይና አድርጎኛል ከትናንት ይልቅ ዛሬ ባርኮኛል ለጥያቄ መልስ ስላጣው መጣው ከደጅሽ ሱባኤ ገባው ማናፍሮ ያውቃል ባንቺ ለምኖ በኪዳንኪ ተማጽኖ ቀንን ስናፍቅ በሌሊት ሆኜ አላተረፍኩም በሰው ታምኜ ቁልፉ ልጅሽ ነው ለቋጠሮዬ አሳስበሽልኝ አልፏል ስቃይ ለጥያቄ መልስ ስላጣው መጣው ከደጅሽ ሱባኤ ገባው ማናፍሮ ያውቃል ባንቺ ለምኖ በኪዳንኪ ተማጽኖ ለጥያቄ መልስ ስላጣው መጣው ከደጅሽ ሱባኤ ገባው ማናፍሮ ያውቃል ባንቺ ለምኖ በኪዳንኪ ተማጽኖ። እንግዲህ ተወዳጆች ሁሌም እንደምለው እንደማልዘነጋው ሙሉቀን አረሳውም ዩቲዩብን ሰብስክራይብ በማድረግ ቤተሰብ እንዲሆኑ አገልግሎቱንም እንድትደግፉ በታላቅ ትህትና ጠይቃለሁ። የፊታችን አርብ ደግሞ ሙሉን ዝማሬውን እንለቀላችኋለን። እግዚአብሔር ከሁላችን ጋር ይሁን። በርቱ፣ ጠንክሩ፣ በጸሎት አግዙኝ። ኃይለ ሚካኤል እግዚአብሔር ሁላችንን ይባርከን። አመሰግናለሁ። መልካም ቀን